መድኃኒት ጨርሼ ላመሰግንህ ነው። ከየት ነው? ሳራ ነኝ ከኮተቤ። ሳራ ማሻአላ ተብረከው ማማ ሳራ አሮጊቷ? አዎ አዎ አዎ። ይኸው ማማ ሳራ ብዬ ስለመዘገብኩት ነው እኮ። እንዴት ነሽልኝ? ደህና ነሽ ወይ? ደህና ነኝ እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይስጥህ። ህመሙም ድኛለሁ፣ ጠፋልኝ። ሟሟ ትንሽዬ ብቻ ናት የቀረችው። ሟምቶልኛል። መድኃኒቱን ጨርሻለሁ። አመሰግናለሁ። እድሜና ጤና ይስጥህ። ጣረቱ ነው? አዎ። ቆይ ማማ ሳራ እድሜ ስንት ነው? እኔ አንተ ስንት ነው? 60 ስንት ነው? 80 ነን? 66 ከመጀመሪያው ጀምረሽ ምን ተጠቀመሽ? ምን በሽታ ነበረ? ከመጀመሪያው ሆዴ እንደ እርጉዝ ሆኖ በቃ ስተኛ ሁሉ ይንኳኳ ነበረ በግራ ጎኔ። አያስተኛኝም፣ ይቆረቁረኛል። አሁን ምን ማድረግ አለብኝ? ይሄ አንጀት መታጠብ ቤት ነው የማገኘው። ሰመነኪ ጠጣሁ፣ ምንም አይሰራም። ሎሚ በሙቋ ጠጣሁ፣ አይሰራም። አሁን እንደዚህ ላይቭ ላይ አንተን ሳይ በቃ ስልክን ጠየቅኩኝና መጣሁኝ። ማጠቢያ ሰጠኸኝ። ጉድ ነው። በእኔ አንጀት ይሄ አለ ለማለት ያስቸግራል በእውነት። በጣም ብዙ ነገር ወጣልኝ፣ ተመስገን። አሁን መጨረሻ ላይ ደግሞ ያንን ከተሻለኝ በኋላ በቃ ማህፀኔ እንትን ፊንጥጣይ እንደዚህ ድፍን አሉ። በሶስት ነገሮች ተደፈኑ። በቃ ጡጥ የወጡ ነገር ድፍን አሉ። ይሄ ነገር ምንድነው? ኪንታሮት ነው እንዴ ብዬ ሳይ እንደዛ መሆን አለበት ብዬ ስነግርህ መድኃኒቱን ላክልኝ። አሁን መድኃኒቱን በሰጠኝ መሰረት ተጠቀምኩኝ። በትክክል በንጽህና ተጠቅሜ ተሽሎኛል፣ ሟምቶልኛል። በስነ ስርዓት እቀመጣለሁኝ። አመሰግናለሁ። ታሮቶ ገበሽ ራስ ህመም ምናምን ነበረች፣ ትገለጽ አድርጊውና ወደ ቀረው እንመጣለን። ምንም ችግር የለውም። ወገቤ አሁን ለቆኛል። የክንታሮቱ መድኃኒት ካረኮዲ እንደ ጎንበስ ብዬ ቃነሳለሁ። እንደ ስፓይድ ኮርዶን የሚባል ነገር እዚህ ከትከሻይ በታች አብጦ አስኬደኝም ነበር፣ አያስጎነብሰኝም ነበር። በመቀነት ነበር የምጠቀመው። አሁን ደህና ነኝ፣ እግዚአብሔር ይመስገን። ይሄዳለሁ፣ በደንብ እራመዳለሁ። ዛሬ እንኳን ቤተክርስቲያን ሄጄ ነው የመጣሁት። ጊዮርጊስ አንግሼ በደንብ በእግሬ ሄጄ፣ ለዛውም ተመስገን፣ ምስጋና ይግባ እና ተሽሎኛል፣ አሽሎኛል። እኔ ክንታሮቱ ፈቶኛል ነው የምለው። እግዚአብሔር ይስጥልኝ፣ አመሰግናለሁ። እጅህ የዓለም መድኃኒት ይሁን፣ ሁሉ ይዳንበት። እኔ በአንጀት ጠቡ እያልክ ስትጨቃጨቅ በጣም እናደዳለሁ። ሰው ለምን አይቀበለውም ይህንን ነገር አላ። እኔ በኃይለ ሥላሴ ጊዜ ጀምሮ ነው ይህንን አንጀት ማጠብ የማውቀው። ቱ ሆስፒታል ልወልድ ስገባ መጀመሪያ ታጥቤ ነው። ሁሌ ልወልድ ስገባ እየታጠብኩ ነው። አንጀት ማጠብ ያለ ነው ይሄ። ለምን ሰው ይፈራል ይህንን ለማድረግ?